በቅርቡ በአሜሪካ ኒውዮርክ ከተማ አንድ አዲስ እና አሳሳቢ የሆነ የፈንገስ ዝርያ ተገኝቷል። ይህ ፈንገስ TMV2 ወይም ትራይኮፓቶን ሜንታግሮፓተስ ጄኖታይፕ 7 ይባላል። የሚገርመው ነገር ደግሞ ይህ የቆዳ በሽታ ሪንግዋርም ማለት ነው። አብዛኛውን ጊዜ የሚተላለፈው በግብረ ስጋ ግንኙነት መሆኑ ነው። አንደኛ TMV2 ምንድነው የሚለውን እናያለን። ለመሆኑ ይህ TMV2 የተባለው ፈንገስ ምንድነው ስንል ይህ የፈንገስ አይነት ከዚህ በፊት የምናውቀው የጭርት ወይም የፈንገስ አይነት ቢሆንም አሁን የተገኘው ዝርያ ግን ለየት የሚያደርገው ሁለት ነገሮች ናቸው። አንደኛ በግብረ ስጋ ግንኙነት መተላለፉ ነው። ከዚህ በፊት የቆዳ ፈንገስ ከእንስሳት ወይም ንጽህና ካልተጠበቀ ቦታ ሊይዘን ይችል ነበር። ይሄኛው ግን ልክ እንደ አባላዘር በሽታ በግብረ ስጋ ግንኙነት ይተላለፋል። ሁለተኛው መድኃኒትን መቋቋሙ ነው። ይህ ፈንገስ ለተለመዱት የፈንገስ መድኃኒቶች ወይም አንቲ ፈንጋል ትሪትመንት በቀላሉ እጅ አይሰጥም። ለመዳን ወራት ሊፈጅ ይችላል። በሁለተኛ ደረጃ የምናየው ምልክቶቹ ምንድን ናቸው የሚለው ነው። ይህ ፈንገስ እንደያዘን በምን እናውቃለን? ምልክቶቹ ልብ ብለው ያድምጡ። ሽፍታ ነው የመጀመሪያው። በብልት አካባቢ በጭን ወይም ግሮይን ማለት በብልት ጠባብቆች አካባቢ በመቀመጫ ወይም በፊት ላይ የሚወጣ ቀይ የሚያሳክክ ክብ ቅርጽ ያለው ሽፍታ ነው። መልኩ ምን ይመስላል ስንል ሽፍታው ጠርዝ እና ጠርዙ ከፍ ያለ ሆኖ መሃሉ የጠራ ሊመስል ይችላል። ሌላው ደግሞ ሶስተኛው ማሳከክ ነው። በጣም ከፍተኛ የሆነ ማሳከክ ስሜት ይኖረዋል። አራተኛው መቆጣት። አንዳንድ ጊዜ ሽፍታው እብጠት ወይም መግል የያዘ ሊመስል ይችላል። ክፍል 3 ላይ የምናየው እነማንን ያጠቃል? በጣም አስፈላጊ ነገር ነው። ይህ በሽታ እነማንን ሊያጠቃ ይችላል ስንል ሁሉንም ሰው ሊያጠቃ ይችላል። ነገር ግን አሁን ባለው ጥናት መሰረት በብዛት የታየ ወንዶች ከወንዶች ጋር የግብረ ስጋ ግንኙነት በሚያደርጉ ሰዎች ላይ ነው። ሆኖም ግን ማንም ሰው ፈንገስ ካለበት ሰው ጋር የፈንገስ ማለት ነው ካለበት ሰው ጋር የቆዳ ንክኪ ካደረገ ሊይዘው ይችላል። መተላለፊያ መንገዶቹን ስናይ ከበሽታው ጋር የሚደረግ የቆዳ ለቆዳ ንክኪ በተለይም በግብረ ስጋ